ውድ ተመልካቾቻችን እዚህ የቆምንበትና ያለንበት ቦታ የምትመለከቱት ጭንጫ ቦታ ከጥንት ከአባቶቻችን ከነ አቡነ ዜና ማርቆስ ዘመን ጀምሮ እዚህ ቦታ ላይ የነበረ የቅዱስ ጊዮርጊስ ጸበል ከቤተክርስቲያኑ መንበር ውስጥ ፈልቆ እዚህ ቦታ መጥቶ በጭንጫ ውስጥ የፈለቀው ጸበል እንደምትመለከቱት እስካሁን ድረስ የነበረው ማህበረሰብ የታመመው እየዳነ ዓይኑ የጠፋው እየበራ ለምጻሙ እየነጣ አንካሳው እየተፈወሰበት ያለ ጸበል በመሆኑ አሁንም መላው ህዝበ ክርስቲያን ኦርቶዶክስ አማኝ ሆናችሁ በየትኛውም ክፍለ ሀገር የምትገኙ ማንኛችሁም ይሄ ጸበል አዳኝና ፈዋሽ ከመሆኑም አንፃር ማንኛችሁም መጣችሁ ከህመም ነፃ እንድትሆኑ ከደዌ ነፃ እንድትሆኑ ጥሪያችንን እያስተላለፍን የቅዱስ ጊዮርጊስ ጸበል መሐሪና ፈዋሽ በመሆኑ ይሄን ተመልክታችሁ ቦታውን ተመልክታችሁ እንኳን ውሃ የሚወጣበት እንኳን ጸበል የሚመነጭበት ምንም ነገር የሚወጣበት የምትመለከቱት አለት ድንጋይ ይሄ ድንጋይ ከዚህ ውስጥ በራሱ ፈቃድ እዚህ ቦታ ያፈለቀውና ህሙማን የሚፈውስ ስለሆነ ማንኛችሁም መጣችሁ በደዌ የተያዛችሁና በደዌ የተጠመዳችሁ ከህመማችሁ ነፃ እንድትሆኑ ብለን ጥሪያችንን እናስተላልፍ።